ሰላም እንዴት ናችሁ? ባሲኔን ከካናዳ ሁሉ ሰላም ነው ወይ? እንግዲህ ዛሬ ብዙዎቻችሁ የምትጠይቁኝን ቪዲዮ ይዤላችሁ መጥቻለሁ። በቪዚተር ቪዛ ወደ ካናዳ እንዴት ነው አፕላይ ልናደርግ የምንችለው ቪዲዮ ስራልኝ ባላችሁኝ መሰረት ቪዲዮን ሰርቼላችኋለሁ። ከእናንተ የሚጠበቀው ቪዲዮን እያያችሁ በራሳችሁ ቤታችሁ ቁጭ ብላችሁ አፕላይ ማድረግ የምትችሉበትን ነው ማለት ነው። ይህም ለተለያየ ክፍያ የምታወጡትን ለኤጀንሲ አፕላይ ለሚያደርግላችሁ የምትከፍሉትን ክፍያ ያስቀርላችኋል ማለት ነው። ቪዲዮ በጣም ግልጽ ቀላል ነው። ቪዲዮን እየተከታተላችሁ በራሳችሁ አፕላይ አድርጉ። ወደ ቪዲዮ እንሂድ። እሺ canada.ca የሚለውን ሰርች እናደርጋለን። ከዛ ወደ ዌብሳይቱ ይዞን ይሄዳል ማለት ነው። እዚህ ጋር እንግሊሽ የሚለውን ትነኩታላችሁ። እሱ እንደነካችሁ እንደዚህ ያመጣላችኋል። ዝቅ ትሉና እዚህ ጋር ቪዚት ካናዳ የሚለውን እሱን ትነኩታላችሁ። እሱ እንደነካችሁ ይሄ ያመጣል። ከዛ አሁንም ዝቅ ትሉና ሳይን ኢን ዮር IRCC አካውንት የሚለውን ትነኩታላችሁ። ከዛ ይሄ እንዳመጣላችሁ ከላይ የመጀመሪያውን ቪዚተር ቪዛ የሚለውን ነው የምትጫኑት። እሱ እንደተጫናችሁ አማራጮች ያመጣላችኋል። ጎቱ IRC ፖርታል ኦር አታች የሚለውን ይላል። የመጀመሪያውን ጎቱ IRC ፖርታል የሚለውን ትነኩታላችሁ ማለት ነው። እሱን እንደነካችሁ ይሄን አማራጭ ያመጣላችኋል ማለት ነው። ከዛ ጌት ኢንቫይት ኮድ የሚለውን ትነካላችሁ። ክሬት ማድረግ አለባችሁ IRC ፖርታል አዲስ ስለሆናችሁ ማለት ነው። ከዛ እዚህ ጋር ኢሜይላችሁን ታስገባላችሁ፣ ሁለቱም ቦታ ማለት ነው። የራሳችሁን ኢሜይል ማስገባት አለባችሁ። ከዛ በኋላ ጌት ኢንቪቴሽን ኮድ ነው የምትሉት፣ ኮድ ስለሚልክላችሁ ማለት ነው። አሁን አዲስ ስለሆናችሁ ኢሜይል እና ፓስዋርድ የራሳችሁን መስራት አለባችሁ ማለት ነው። ከዛ ልክ ይሄንን ጌት ኢንቫይት ኮድ የሚለውን ኢንቪቴሽን ኮድ የሚለውን ስትነኩት ወደዚህ ይዟችሁ ይሄዳል። እዚህ ጋር እንደምታዩት ኢንቪቴሽን ኮድ ይደርሳችኋል በኢሜይላችሁ። ኢንቫይት ኮድ ላይ ትጽፋላችሁ ኢንቪቴሽን ኮድ፣ ከዛ ኢሜይላችሁን፣ ከዛ ማትረሱት ፓስዋርድ። ሁለት ቦታ ፓስዋርድ እና ኮንፊርም ፓስዋርድ የሚለውን ፓስዋርድ የራሳችሁን ትጽፋላችሁ። ከዛ ሰርኔ የሚለውን የአያታችሁን ስም፣ ጊቭን የሚለውን የእናንተንና የአባታችሁን፣ ከዛ ታች ስልካችሁን፣ ካናዳ ከሆነ ካናዳ የሚለውን የምነኩት፣ ከካናዳ ውጭ ከሆናችሁ አዘር የሚለውን ትነኩትና አዘር ስትነኩት ኮድ ነምበራችሁን ቀድማችሁ ታስቀምጣላችሁ። ከዛ ስልካችሁን ነው። ኦኬ። ከዛ ሳይን አፕ የሚለውን ስትነኩት ወደዚህ ይዟችሁ ይመጣል። ሰራችሁ ማለት ነው። ከዛ ኢሜይላችሁና ፓስወርዳችሁን ትጽፉና ሳይን ኢን ነው የምትሉት ማለት ነው። አሁን ሰርታችኋል ማለት ነው። ልክ ሳይን ኢን እንዳላችሁ ወደዚህ ይዟችሁ ይመጣል ማለት ነው። ጀመራችሁ ማለት ነው አሁን ፕሮሰሱን። ከዛ እዚህ ጋር ቪዚተር ቪዛ ኦር ሱፐር ቪዛ የሚለውን ትነካላችሁ። ከዛ በምን ምክንያት ነው ወደዚህ የምትመጡት? እዚህ ጋር የራሳችሁ ምክንያት ብዙ አለ። አንብባችሁ አንዱን ምክንያት ከእናንተ ጋር የሚሄደውን እናንተ ልትመጡበት ያሰባችሁን ምክንያት ከዚህ ከተዘረዘሩት ውስጥ ሴሌክት ማድረግ ይጠበቅባችኋል ማለት ነው። ከነዚህ ውስጥ አንብባችሁ በምን ምክንያት፣ ለምሳሌ ቤተሰብ ለመጎብኘት፣ ለኮንፈረንስ ሊሆን ይችላል። እናንተ ከነዚህ ውስጥ ይሆነኛል የምትሉ፣ እዚህ ጋር ደግሞ አዲስ የጨመሩት አለ፣ ለዓለም ዋንጫ ለመሳተፍ የሚል አለ። ከዛ አንዱን ሴሌክት ካደረጋችሁ በኋላ እዚህ ጋር ቴል አስ ሞር አባውት የሚለውን የተወሰነች ቃል መጻፍ አለባችሁ፣ ለምን እንደምትመጡ አጠር አድርጋችሁ እዚህ ሰንጠረዥ ላይ። ከዛ መቼ ነው ወደ ካናዳ የምትመጡት የሚለው ጋር ዌን ዊል ዩ ኢንተር ካናዳ የሚለው አመት፣ ወር፣ ቀን ታስገባላችሁ። ከዛ በመቀጠል ደግሞ ዌን ዊል ዩ ሊቭ ካናዳ የምትለቁበትስ የሚለውን አመት፣ ወር፣ ቀን ታስገባላችሁ። ከዛ ታች UCI ነምበር ከዚህ በፊት ካላችሁ አላችሁ፣ ከሌላችሁ ትተውትና ሴቭ ኤንድ ኮንቲኒው የሚለውን ተነካላችሁ። ከዛ ወደዚህ ትመጣላችሁ። እዚህ ጋር ትራቨል ዶክመንት ኢንፎርሜሽን ነው የመጀመሪያው፣ ሰርኔም የሚለው አያታችሁን፣ ጊቭን ኔም የሚለውን የእናንተንና የአባታችሁን ስም አንድ ላይ። ከዛ ዴት ኦፍ በርዝ የተወለዳችሁበትን አመቱን፣ ወሩን፣ ቀኑን እዚህ ጋር ታስገባላችሁ። ከዛ እዚህ ጋር ጀንደር ጾታን ሴሌክት ታደርጉና ሴቭ ኤንድ ኮንቲኒው ትላላችሁ። ከዛ በመቀጠል ይሄ ይመጣላችኋል። የፓስፖርት አይነታችሁን ነው። በፓስፖርት ከሆነ ፓስፖርት የሚለውን ትነካላችሁ። ፓስፖርት የሚለውን እንደነካችሁ ምን አይነት ፓስፖርት ነው የሚለውን አይነቱን፣ ሬጉላር፣ ዲፕሎማቲክ የሚላለ አንዱ ላይ ትነካላችሁ ማለት ነው። ከዛ እኔ ለምሳሌ ሬጉላሩን የሚለውን ልንካ። ከዛ ሴሌክት ታደርጋላችሁ ማለት ነው የት ሀገር የሚለውን። እኛ በኢትዮጵያ እንሂድ ለምሳሌ ያህል። እዚህ ጋር የእናንተን ያላችሁበትን ሀገር ነው እናንተ ማድረግ ያለባችሁ።
ኦኬ የፓስፖርቱን ማለት ነው፣ የፓስፖርቱን ሀገር ኢትዮጵያ። ከዛ ናሽናሊቲ የእናንተ የፓስፖርቱ ምንድነው ኢትዮጵያ እኔ ብዬ የእናንተን ራሳችሁ የምታስገቡት። ከዛ በመቀጠል ዋትስ ዩር ፓስፖርት ትራቭል ዶክመንት ነምበሩን ከላይ ፓስፖርት ላይ ለምሳሌ ኢትዮጵያ ኢፒ ብሎ ነው የሚጀምረው፣ ኢፒ ኦር ደግሞ ኢኪው ነው። ከዛ ጀምሮ ነው የምጽፉት ቁጥሩን ሙሉን ማለት ነው፣ ሁለቱም ቦታ ኮንፊርም ዩር ፓስፖርት የሚለው ላይ እሱ ላይ እንደዛ። ከዛ ዴት ኦፍ ኢሹ የተሰጣችሁበት ቀን ወር አመት እሱን ታስገባላችሁ። ከዛ ኤክስፓየርድ የሚያደርገውን ቀን ወር አመት እሱን ከፓስፖርታችሁ ላይ ያያችሁ መጻፍ ነው። ከዛ ፐርማነንት ናችሁ ለካናዳው ላይ ሲን የሚለው አይደለም ካልሆናችሁ፣ ከሆናችሁ እንደዛ። ከዚህ በፊት ከ10 ዓመት በፊት ጎብኝታችኋል የካናዳን ነው እሱን የሶርኖ ነው። ከዛ በቃ የሶርኖ የሚለውን እያነበባችሁ መመለስ ነው። መጨረሻ ላይ ሴቭ ኤንድ ኮንቲኒው ስትሉት ይሄ ይመጣል። ይሄ ስለ ሲቲዝናችሁ የሚናገር ፔጅ ነው። የመጀመሪያው ካውንትሪ ነው የሚለው ኢትዮጵያ። ከዛ ከተማ ላይ የእናንተን ያላችሁበት ለምሳሌ አዲስ አበባ ከሆነ አዲስ አበባ። ከዛ ሲቲዝናችሁ ከአንድ በላይ ሲቲዝን አላችሁ የሚለውን ነው። እስቲ ለምሳሌ ያለን በኢትዮጵያ እንስራው። እዚህ ጋር ኢትዮጵያ ሞልቼበታለሁ። ከዛ ከአንድ በላይ ሲቲዝን አለው የሚለውን ኖ ነው ያልኩት። ከዛ እነዚህን ከታች ደግሞ ዊች ካውንትሪ የሚለውን ትመርጣላችሁ ማለት ነው። ያው ኢትዮጵያ ከሆናችሁ ኢትዮጵያ የሚለውን ትነኩታላችሁ። ከመወለድ ጀምሮ ከተወለዳችሁ ጀምሮ ሲቲዝን ከሆናችሁ እቺ እዚች ጋር አይ አም ሲቲዝን ኦፍ የሚለውን ሰርክሏን ስትነኩት የሞላችሁትን የልደታችሁን በርዝ ዴት እዚህ ጋር አመቱን ወሩ ቀጥታ ያስገባላችኋል ማለት ነው። እሱን እንዳስገባችሁ ሴቭ ኤንድ ኮንቲኒው። ከዛ ቀጣይ ናሽናሊቲ ነው። አይዲ ካላችሁ የስ፣ ከሌላችሁ ኖ ብላችሁ ሴቭ ኤንድ ኮንቲኒው ብላችሁ ደግሞ ወደ ቀጣይ ይሄዳል። ከዛ እዚህ ጋር አናዘር ኔም ተጠቅማችኋል ሌላ ስም አላችሁ ወይ? ከሌላችሁ ኖ ብላችሁ ሴቭ ኤንድ ኮንቲኒው ብላችሁ መቀጠል ነው። ከዛ ይሄን እንደቀጠላችሁ እዚህ ጋር አሁን ያላችሁበት የምትገኙበትን አገር ከተማ የምትሞሉበት ነው። ይሄ እንደቀድሞ ተመሳሳይ ነው። መምረጥ ነው ካውንትሪ የሚለውን የሀገራችሁን መንገድ ስትሪት አድሬስ ካለ፣ ከተማ፣ ፖስታል ኮድ ካላችሁ እነዚህን ነው የሚጠይቃችሁ። ሜል የሚደረግበትን ፖስታ የሚላክበትን ተመሳሳይ ከሆነ የስ እዚህ ጋር ትሉታላችሁ። ከዛ እዚህ ጋር አድ የምትለዋን ትነኩታላችሁ ማለት ነው። እዚህ ጋር የምትሞሉት አለ አድ የሚለውን ስትነኩት፣ እሱን አድ የሚለውን ስትነኩት እንደዚህ ያመጣላችኋል። ካንትሪውን ትሞላላችሁ የት ሀገር እንደሆናችሁ አሁን ያላችሁበትን ነው። ከዛ እሱን ስትነኩት ከታች ያለው ደግሞ ዋት ኢዝ ዩር ስታተስ እዚህ ሀገር ሲቲዝን ናችሁ ፐርማነንት ናችሁ ትመርጣላችሁ። እሱን ከመረጣችሁ በኋላ ከመቼ ጀምሮ ነው እዚህ ሀገር ሲቲዝን የሆናችሁት ወይ ኢትዮጵያም ከሆነ ከመቼ ጀምሮ ነው የሚለውን አመት፣ ወር፣ ቀን ትሞላላችሁ። አሁንም እየኖራችሁ ከሆነ እዚህ ጋር this is where I currently live የሚለውን ነው የምትነኩት። እየኖራችሁ ከሆነ ግን ኖራችሁ ሌላ ሀገር እየሆናችሁ ከሆነ from እና up to የሚለውን መሙላት አለባችሁ። ከዛ ሴቭ ብላችሁ ወደ ቀጣይ ይወስዳችኋል። እዚህ ጋር አሻራ ሰጥታችኋል ወይ ከ10 ዓመት በፊት ነው። ከሰጣችሁ የስ፣ ካልሰጣችሁ ኖ ብላችሁ ኖ የሚለውን ስትነኩት ሴቭ ኤንድ ኮንቲኒው ብላችሁ ትቀጥላላችሁ ማለት ነው። ቀጣይ ፋይናንስ ነው የሚሄደው። ወደ ካናዳ ስትመጡ ምን ያህል ብር ነው ይዛችሁ የምትመጡት ነው። እዚህ ጋር በካናዳያን ዶላር ነው የምታስቀምጡት። ሰንጠረዡ ላይ ተጽፋላችሁ ብሩ መጠኑን። ከዛ ሌላ ሰው ካናዳ ስትመጡ ይረዳችኋል ወይ ነው። ሁለተኛው ደግሞ ካለ አዎ፣ በራሳችሁ ከሆነ ብሩን ኖ ብላችሁ ሴቭ ኤንድ ኮንቲኒው። ከዛ ወደ የትምህርት የስራ እንትን ነው ኢንፎርሜሽን የምትሰጡበት ነው። እዚህ ጋር ፖስት ሰከንድ ኤዱኬሽን ከተማራችሁ የስ ትላላችሁ። የስ ስትሉት ይመጣላችኋል። የትምህርት ቤቱን ትሞላላችሁ ማለት ነው። ቀጣይ ሚሊተሪ ነው። በፖሊስ በውትድርና የሰራችሁ ከሆነ የስ፣ ካልሰራችሁ ኖ ብላችሁ ታልፋላችሁ። ከኋላ ደግሞ ይሄ መሞላት አለበት። የስራው አድ የምትሉትን ስትነኩት ከ10 ዓመት እስከ 10 ዓመት ድረስ የነበራችሁን የስራ ልምድ እዚህ ጋር የምትጽፉበት ነው። እዚህ ጋር ፍሮም ይላል። ከመቼ ጀምሮ ስራ እንደጀመራችሁ አመቱንና ወሩን ታስገባላችሁ። ስራ ላይ ከሆናችሁ ኦንጎይንግ ነው፣ ግን እስከተወሰነ ከሰራችሁ እስከ ቱ የሚለውን ትሞላላችሁ ማለት ነው። ከዛ ምንድን ነው የምትሰሩት? እዚህ ጋር ወርክ አክቲቪቲ የሚለውን ስትነኩት ያማርጣችኋል። የእናንተን ስራ እዚህ ጋር መርጣችሁ ታስገባላችሁ። ከዛ የጆብ ታይትላችሁ ስራው ምንድን ነው ስሙ እዚህ ጋር እሱንም መርጣችሁ ታስገባላችሁ።
እዚህ ውስጥ ብዙ አማራጭ አለ ማለት ነው። ከዛ የካምፓኒውን ስም የምትሰሩበት የመስሪያ ቤቱን ስም ማለት ነው ትጽፋላችሁ። ሜን ዲዩቲ የሚለውን የተወሰነ ስለ ስራችሁ ምንድነው ስራችሁ የሚለውን ትጽፋላችሁ። ከዛ የስራ ቦታችሁ አድሬሱን እዚህ ጋር ታስገባላችሁ። ስትሪት አድሬስ፣ መንገድ ቁጥር ካለው ከተማዋን። ከዛ ሴቭ ብላችሁ ወደኋላ ይመልሳችኋል እዚህ ጋር። ከዛ ለምሳሌ እኔ ኖ እያልኩ ነው ያለፍኩት። ከዛ ሴቭ ኤንድ ኮንቲኒው ብላችሁ ትቀጥላላችሁ ማለት ነው። ቀጣይ ወደዚህ ያመጣችኋል ማለት ነው። ቀጣይ ይሄ ምንድነው የክሪሚናል ኤንድ ሴኩሪቲ ስለ ወንጀል ምናምን ካለባችሁ ነው። እናንተ ግን ኖ እያላችሁ ማለፍ ነው። ከዛ ቀጣይ እንደዛው ነው። እዚህ ወንጀል ውስጥ ተገኝታችኋል ምናምን ስለሆነ ኖ እያላችሁ ማለፍ ነው። ይሄም እንደዛው ከዛው የቀጠለ ነው። ኖ እያላችሁ ብታልፉ አሪፍ ነው። ከዛ ሜዲካል ባክግራውንድ ሜዲካል ሰጥታችኋል ወይ ስለ ካናዳ ፕሮሰስ በዚህ አመት ውስጥ ከሰጣችሁ የስ ነው፣ ካልሰጣችሁ ኖ። ሴቭ ኤንድ ኮንቲኒው። አሁንም ስለ እናንተ ጤንነት የሚለው እንደዚህ አይነት በሽታዎች ምናምን ካለባችሁ የስ ነው የምትሉ፣ ከሌለ ኖ እያላችሁ እነዚህን ኖ እያላችሁ ነው የምታልፉት ማለት ነው። እያነበባችሁ ስለ ጤንነታችሁ ለማወቅ የተጻፈ ነው። የሶ ኢንፎርሜሽን ነው። ከዛ ሴቭ ኤንድ ኮንቲኒው። አሁንም ስለ ሜዲካል ባክግራውንድ ነው እያነበባችሁ። እንደዚህ ዲያላይሲስ ትወስዳላችሁ ወይ ድራጎች እያለ ነው የሚለው። ካልሆነ ምንም እናንተን የማይመለከት ከሆነ ኖ እያላችሁ እነዚህን እዚህ ጋር እንደምታዩቸው እያላችሁ ታልፋላችሁ ማለት ነው። እኔ እንደዛ እያልኩት ነው ያለፍኩት። ከዛ ሴቭ ኤንድ ኮንቲኒው። ቀጣይ የጋብቻ ሁኔታችሁን ነው። ካገባችሁ ሜሪድ የሚለውን ነው የምትነኩት። ካላገባችሁ ሲንግል። እኔ ለምሳሌ ሜሪድ የሚለውን ልንካው። ያገባችሁበትን አመት፣ ወር፣ ቀን ትሰራላችሁ ቀጣይ። ከዛ በኋላ እዚህ ጋር የባል ወይ የሚስታችሁን የአያት ስም፣ ከዛ ሙሉ ስም፣ እናት አባት፣ ከዛ የተወለደበት ወይ የተወለደችበትን አመት፣ ወር፣ ቀን ነው። ከዛ ሀገር፣ ከዛ የእሱን የእሷን የስራ ቦታ፣ ከዛ አንድ ቦታ ነው ወይ አድሬሳችሁ ከሆነ የስ፣ ካልሆነ ኖ። አንድ ላይ ነው ወይ የምትመጡት የሚለው መጨረሻ አለ። ከዛ የስ ኦር ኖ ነው። ከዛ ካልሆነ ሲንግል ብላችሁ እንደዚህ ሴቭ ኤንድ ኮንቲኒው ብላችሁ መቀጠል ነው። እዚህ ጋር ደግሞ ስለ ልጆቻችሁ ነው። ልጆች ካላችሁ የስ ብላችሁ የልጆቻችሁን ስም የተወለዱበትን ትነካላችሁ። እዚህ ጋር አድ ስትሉት ያስመርጣችኋል ማለት ነው። እዚህ ጋር ልጆቻችሁን የምትሞሉበት ነው። ካላችሁ የስ ብላችሁ ስትነኩት ነው ይሄ የሚመጣው። እዚህ ጋር የልጆቻችሁን ወንድ ከሆነ ሰን የምትመርጡበት ነው። ሪሌሽንሺፕ የሚለውን ስትነኩት እዚህ ጋር ሰን፣ ስቴፕ ዳውተር ይላል። እናንተ በእናንተ ትመርጣላችሁ። የተወለዱበትን ይሄው ሀገር ነው ታስገባላችሁ። ከዛ አንድ አይነት እንትን ውስጥ ነው የምትኖሩት። የስ ነው የምትሉት። አብሯችሁ ነው ወይ የሚመጣው የሚለውን የስ ኦር ኖ ትመርጡና ሴቭ ትሉታላችሁ። ከዛ በኋላ ወደዚህኛው ይሄ የወላጆቻችሁን ኢንፎርሜሽን የሚጠይቅበት ነው። የእናትና አባታችሁን አድ ትሉታላችሁ። አድ የሚለውን ስትነኩት የእነሱን የአያት ስም፣ የራሳቸውን ስም ይገልጻል። እዚህ ጋር ሪሌሽን አባት እናት የሚለውን ትመርጣላችሁ። ከዛ የተወለዱበትን ታስገባላችሁ። ዴዝ ኦፍ በርዝ የሚለውን አመት፣ ወር፣ ቀን ታስገባላችሁ። በህይወት ከሌሉ ዚስ ፓረንት ኢዝ ዲኬዝድ የሚለውን ነው የምትነኩት። ካሉ አትነኩትም። ከዛ ሀገራቸውን የሚሰሩበትን፣ ከዛ እንደ ልጆቻችሁ ተመሳሳይ ነው። ተመሳሳይ አድሬስ አለው ወይ የስ ኦር ኖ የሚለውን ነው። ከእናንተ ጋር ይመጣሉ የስ ኦር ኖ የሚለውን ትነካላችሁ ማለት ነው። እሱን ከዛ ሴቭ ታደርጋላችሁ። ይሄን እነዚህን ከሞላችሁ ከጨረሳችሁ በኋላ ሴቭ ስትሉት ወደ ኋላ ይመልሳችኋል። እዚህ ጋር የማታውቋቸው ከሆነ አይዶንት ነው ብላችሁ ሴቭ ኤንድ ኮንቲኒው ነው የምትሉት። ከዛ እዚህ ጋር ስለ ቋንቋ ነው የሚጠይቃችሁ የእናንተን። አንደኛው የመጀመሪያችሁን ቋንቋ። እዚህ ጋር ብዙ አይነት ቋንቋ አለ። እዚህ ጋር እንደምታዩት አፋር አለ፣ አማሪክ አለ። እናንተ የመጀመሪያችሁን የምትናገሩትን ቋንቋ አቀላጥፋችሁ የምትናገሩትን ከዚህ ውስጥ መርጣችሁ ማስገባት ነው። ከዛ ኮሚኒኬት የምታደርጉበትስ እንግሊሽ ነው ፍራንስ ነው ልትግባቡ የምትችሉበትን ነው። እንግሊሽ የሚለውን ነው መንካት ያለባችሁ። ፈረንሳይ የምትችሉ ከሆነ ፈረንሳይኛውን መንካት ትችላላችሁ። ከዛ
ምንድነው የምትጠቀሙት ለኮንታክቱም እንግሊሽ ሴቭ ኤንድ ኮንቲኑ። ከዛ እዚህ ጋር ኢሜይላችሁን ነው። እዚህ ጋር ኢሜይላችሁን ሁለቱም ቦታ መጻፍ አለባችሁ። ምክንያቱም ስለምንም ኢንፎርሜሽን ከሞላችሁ በኋላ መጨረሻ ከሞላችሁ በኋላ ስለምንም ውሳኔውን ምናምን በኢሜይላችሁ ስለሚያሳውቋችሁ የእናንተን ኢሜይል እዚህ ጋር ሁለቱም ቦታ ከሞላችሁ በኋላ ሴቭ ኤንድ ኮንቲኑ። ቀጣይ ስልካችሁን ነው የሚጠይቃችሁ። አድ የሚለውን ንኩት። ከዛ ሬዚደንሻል ነው ሴሉላር ነው የሚለውን ምረጡ። የግል ነው ሞባይል ነው የሚለውን ነው ትመርጣላችሁ። የካናዳ ከሆነ ካናዳ፣ አዘር የሚለው ከሆነ ሌላ ከካናዳ ውጭ ስልክ ከሆነ አዘር የሚለውን ስትነኩት ያስመርጣችኋል። የትም ሀገር የሀገራችሁን ነው። ከዛ ይኸው እዚህ ጋር ዴል ኮዱ ነው። ለምሳሌ ኢትዮጵያ ከሆነ 251 ትላላችሁ። ከዛ ታች ስልካችሁን ነው የምትጽፉት። ከዛ ሴቭ ብላችሁ ቀጥሉ። ጨረሳችሁ ማለት ነው። አፕሊኬሽን የሚሞላው እንዳለ እዚህ ጋር ሰመሪውን ያሳያችኋል። የሞላችሁት እንዳለ ስህተት ካለ እዚህ ጋር ማስተካከል ትችላላችሁ። ኦኬ ስህተት ከሌለው መቀጠል ነው። እንዳለ የሞላችሁት አሁን የሞላ ነው እንደዛ ነው። ይሄ እዚህ ጋር ከዛ ስህተት ከሌለው ሴቭ ኤንድ ኮንቲኒው ብላችሁ መቀጠል ነው ማለት ነው። ኦኬ ኤዲት ማድረግ ትችላላችሁ። ከዛ ሴቭ ኤንድ ኮንቲኒው ብለን ስንቀጥል አሁን ዶክመንት የምናስገባበት ነው። የሚያስፈልጉ ዶክመንቶች እዚህ ጋር ይሄው ሳፖርቲንግ ዶክመንት ላይ ፓስፖርት ነው የመጀመሪያውን። እሺ ከዛ ፈንድ ነው እዚህ ጋር አሁን ለምሳሌ ፓስፖርት የሚለውን አድ ስትሉት ካስቀመጣችሁበት ሞባይል ላይ ከሆነ ቀጥታ ወደ ፋይሉ ነው የሚወስዳችሁ። ፎቶ ከሆነ ከዛ መርጣችሁ ታስገባላችሁ ፓስፖርታችሁን። ይሄ ፓስፖርት ብቻ ነው። ኦኬ ቀጣይ ፈንድ ነው። ፈንድ ማለት ይሄ ባንክ ስቴትመንት ያላችሁን እዚህ ጋር እንደምታዩት ባንክ ስቴትመንት ቢያንስ የ4 ወር የሚያሳይ ነው የሚለው። ደብዳቤ የተጻፈበት መጻፍ አለበት ከባንኩ። እዚህ ጋር ዝርዝር ሀሳቡን ማየት ትችላላችሁ። ፕሩፍ የፈንዱን ማለት ነው። ከዛ እሱንም ልክ እንደ ፓስፖርቱ አድ ብላችሁ ታስገባላችሁ። ሌላ ተጨማሪ ዶክመንቶች ያላችሁ ከሆነ ስለ እናንተ የሚገልጽ ስለ ኢሚግሬሽናችሁ የሚገልጽ ነገር መታስገቡ ከፈለጋችሁ። ቀጣይ ደግሞ ኤምፕሎየር ሌተር ነው። እዚህ ጋር ታስገባላችሁ እያነበባችሁ ምን እንደሚለው። አዲሽናል ዶክመንት ሌላም ደግሞ ማስገባት ተጨማሪ ከተባለው ውጪ ይጠቅመኛል የምትሉት ከሆነ ታስገባላችሁ። ከዛ ሴቭ ኤንድ ኮንቲኒው ብላችሁ መጨረሻው ይሄ ነው ማለት ነው። እዚች ጋር የስ ነው የምትሏት። ከዛ በኋላ እዚህ ጋር ስማችሁ አያታችሁ መጀመሪያ ሙሉ ሰው እንዳትሳሳቱ። በዚህ መሰረት ነው ደብዳቤ ሁሉም የሚጻፈውላችሁ ማለት ነው። ከዛ መጨረሻ ላይ ሴቭ ኤንድ ኮንቲኒው። ከዛ ይሄን እንዳላችሁ ወደ ክፍያው ነው የሚወስዳችሁ። የአንድ ሰው ነው። እዚህ ጋር $100 የአፕሊኬሽኑ ያሳያችኋል። ባዮሜትሪክስ የአሻራው $85 አንድ ላይ $185። ከዛ ሴቭ ኤንድ ኮንቲኒው ስትሉት ወደ መክፈያው ነው የሚወስዳችሁ። እዚህ ጋር ኢሜይላችሁን፣ ስልካችሁን መጀመሪያ ታስገባላችሁ። ከዛ የማስተር ካርዱን እዚህ ጋር ስማችሁን፣ ቁጥራችሁን፣ የአመቱና ወሩን ኤክስፓየርድ የሚያደርግበት ሲቪቪ ነምበሩን ካርዱ ላይ የሚያሳየውን ነው። ኦኬ ከዛ ቢል አድሬስ የሚለውን ያላችሁበትን አድሬስ ነው የምትጽፉት። ከዛ ቼክ አውት የምትለውን ስትነኩ ይሄን ማሳየት አለበት። ይሄ እንደከፈላችሁ የሚያረጋግጥ ነው። 185ቱን ትራንዛክሽን አፕሩቭድ የሚለው ይመጣል። ከዛ ከላይ ቀስቱ ወደ ኋላ የሚያሳየውን ትነካላችሁ። እሱን ስትነኩት ኮንግራጁሌሽን ይሄ መምጣት አለበት። ይሄ በቃ ፕሮሰሳችሁ በስነስርዓት አፕሊኬሽናችሁ ማስገባታችሁን የሚገልጽ ነው። ኦልሬዲ በቃ ጨርሳችኋል ማለት ነው። አፕሊኬሽኑ ወደ IRC ኢሚግሬሽን ገብቷል። ከዚህ በኋላ ፖርታል ላይ እየገባችሁ ቼክ ማድረግ ነው። በ7 ሰዓት ውስጥ የአሻራ ደብዳቤ ይደርሳችኋል ማለት ነው። ከዛ እሱን ፕሪንት አድርጋችሁ ኤምባሲ ከሆነ አገራችሁ ያላችሁበት የካናዳ ካለ እዛ፣ አሻራ መስጫ ካለ እዛ ይዛችሁ ሄዳችሁ ቀጠሮ ማስቀጠር ነው። ከዛ በቀጠሮ ቀን ወረቀቱንና ፓስፖርታችሁን ይዛችሁ መሄድ ነው ማለት ነው። እንግዲህ እንደተከታተላችሁት ነበረ በቪዚተር ቪዛ እንዴት አፕላይ እንደምናደርግ ወደ ካናዳ ለመምጣት የሚያሳየውን ቪዲዮ ይሄን ነው። በራሳችሁ የኮምፒውተር እውቀቱ ካላችሁ አፕላይ ማድረግ የምትችሉ ከሆነ ሁል ጊዜ ወደ ካናዳ ፕሮሰስ ስትሞክሩ በራሳችሁ ብታረጉ እመክራለሁ። ስለዚህ ይሄን ቪዲዮ እየተከታተላችሁ ቁጭ ብላችሁ በራሳችሁ አድርጉ። ቪዲዮን እንግዲህ ዩቲዩቤን ሰብስክራይብ አድርጉ። ሌላም ስለ ካናዳ የምሰራላችሁ ቪዲዮ ካለ ኮመንት አድርጉ፣ እኔ እሰራለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ጊዜ። ባባይ